ሄሎ ዳዊት የት ነህ? ቀኑን ሙሉ ስልክ ስደውልልህ አታነሳም። ሜሪ ይቅርታ፣ አሁን ጳውሎስ ሆስፒታል ነኝ። ጳውሎስ ነህ? መጥቼ ላገኝ። አያትምጪ፣ ትንሽ ብር ብቻ ላኪልኝ። ሄሎ ዳዊት፣ አሁን ጳውሎስ ሆስፒታል በር ላይ ነኝ። የትኛው ክፍል ነህ? እዚህ ዶክተሮቹ ፈቀዱልኝና ወጣ። ታውቂያለሽ ሳራ፣ የውስጥ ስሜቴ አያዋሽም ነበር። በጣም ትክክለኛ ውሳኔ ነው የወሰንሽው። ፍቅር በመተማመን ላይ እንጂ በውሸት አይገነባም። መጀመሪያ ድፍረት አግኝቶ ሲጠይቀኝ በጣም ደስ ብሎኝ ነበር። ችግሩ ግን ንግግሩ ብቻ መሆኑ ነው። ሜሪ፣ እንክብካቤ ማለት ገንዘብ መስጠት ብቻ አይደለም። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። ሰላም ውድ የቻናላችን ተከታታዮች እንዴት ናችሁልኝ? ማነው ሁሉ ሰላም፣ ሁሉ ፒስ፣ ሁሉ ቅምጥል። እኔ ጋር እግዚአብሔር ይመስገን ሁሉ መልካም። ሐሳብ አስተያየታችሁን ስለምትሰጡኝ፣ ኮሜንት ስለምታደርጉኝ አመሰግናለሁ። ይመቻችሁ ቅመሞቼ። ዛሬም በሌላ ታሪክ ተገናኝተናል። ታሪኩ ይሄ ነው፣ ሪሌሽንሺፕ ይላል። ምን መሰላችሁ ጋይስ፣ ከልጁ ጋር የተዋወቅነው በአጋጣሚ ነው እና አንድ ሰፈር ነን እና በአይን ብቻ ከአመት በላይ ዝም ብለን ተያይተን ስቀን እንተላለፋለን እና አንድ ቀን ደፍሮ ስልኬን ጠየቀኝ፣ ሰጠሁት። ከዛ ማውራት ጀመረን፣ እንደሚወደኝ ምናምን ነገረኝ። እኔም ተመችቶኝ ስለነበረ እሺ ብዬ ቀጠልን። ችግሩ ሴት ልጅ መንከባከብ አይችልም። ክፋት ያለበት አይመስለኝም፣ ግን ደግሞ ከቃል ውጪ ተግባር ላይ የለም። ስለ ወደፊታችን እኮ ያወራል፣ ግን ማውራት ብቻ። ይሄን ላድርግ ብዬ ብር ጎደለኝ ይላል፣ ሰጠዋለሁ። ይሄን ቸገረኝ ይላል። ያው ሰው ስለሚቸግረው ሰጠዋለሁ፣ ግን በቃ ውስጤ እንደሚዋሽ ነው የሚሰማኝ። ሁሌ እንደሚያመው ያወራል። አሁን ጳውሎስ ነኝ አለ። ትንሽ ብር ላኩለት ክፍለ ሀገር ላይ ስለሆንኩ። ስልክ ሲፈልግ ነው የሚያነሳው። ልክ ልነጫነች ስል አሞኝ በዚህ ወጥቶ ልሞት ነው ይላል። ያለበት ሄጄ ማረጋገጥ አልችልም። ምን ላድርግ ሰዎች፣ በእናታችሁ ውስጤ ልክ እንደሆነ አይሰማኝም ይላል ታሪኩ። ሄሎ ዳዊት፣ አሁን ጳውሎስ ሆስፒታል በር ላይ ነኝ። የትኛው ክፍል ነህ? ዶክተሮቹ ፈቀዱልኝና ወጣ። ይበቃሃል ዳዊት፣ ቅንነቴንና እንክብካቤ እንደ ሞኝነት ቆጠርከው። ሁል ጊዜ ድራማ፣ ሁል ጊዜ ውሸት። ወደ ኮመንቶቹ እንሄዳለን። እሺ ታሪኩ ይሄ ነው። ወደ ኮመንቶቹ እንሄዳለን። እስኪ እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይማቻችሁ።